المملكة العربية السعودية كسعودي عربية نمتا تولدو يادقو كابو أتقب نو زا مسلموش ميعمل كوبات مالن نو الحضور هذول كلهم ما شاء الله جايين عشانك أنت لما يتني متانو بيوتيوب إنك هتلنبر أهون سو بقيتانو بقيتانو السون كامنك أنا أجابه هلو السون كلامك جن كربني داهي إسار ربنا آمين እንደዚህ ሸንቃጣ ነኝ ጌታ ይባረክ አያችሁ ወፍራም ነው ትሉኛላችሁ ግን المملكة العربية السعودية كسعودي نمتاو كأسي كسعودي عربية نمتاو እሺ أول شيء أنا جيت أهنيكم وأهنيك أنت يعني أنا جيت من محبتي لك الحضور هذول كلهم ما شاء الله جايين عشانك أنت لما يتني متانو بيوتيوب إنك هتلنبر كسعودي نمتاچو كسعودي عربية بالينا ونميستوني እሺ وغير اللي يتابعونك في اليوتيوب بالملايين ብዙ ሰው ነው እዛ የሚከታተላችሁ ሳውዲ አረቢያ እሺ ማለት አማርኛ የማይችል ሰው እንደሱ እሺ انا قصتي صارت من سنه الولد عمري ولدي صار عمره سنه የኔ ታሪክ የጀመረው ሚስቴር ጉዝ ያለች አንድ አመት ሆኖታል እሺ قصتي በፊት ኦሬዲ يعني قصتي من محبتي لك صارت من سنه المعجزه هي صارت هي كلمه قالتها لي انك انت اللي قلتها انها حتولد وهي تضحك انا ما كنت اصدق هذا الكلام እሱ እኔ አላምንም ነበር እሱ የሙስሊም ቤተሰብ ነው ተወልዶ ያደገው ካባው አጠገብ ነው እዛ ሙስሊሞች የሚያመልኩበት ማለት ነው እሺ እና እሱ አላምንም ነበር አንተ በመተናገረው እኔ እርጉዝ ይያለው ብዙ መሰናክሎች ይገጥሙኝ ነበር እና እዚህ በዩቲዩብ አንድ መልእክት ስታስተላልፍ አሜን ብዬ ወስዳለሁ እሱም እየሳቅሽ ትወልጃለሽ اللي صار اللي كلامك صار يعني كلامك حصل ولدت وهي تضحك ያንተ ንግግር እውነት ሆኖ አገኘሁት ከዛም በኋላ አመንኩኝ አባካታስ يعني انا اعرف انه كل النساء كل الامهات لما تيجي الولاده في الم في صياح بتصيح بنتي ما صاحت قاعده تضحك ብዙ ሴቶች ሲወልዱ ይሰቃያሉ ይጨነቃሉ እሷ ግን ስትወልድ ቀለል አርጋ ነው የወለደችው እየሳቀች እሱም ደግሞ ያንተ ትንቢት ተፈጽሞ ነው حتى ما كانت يعني ما انتظرت لين يعني اوقف السياره واطلع لغرفه العمليات لا انا نزلت عند الطوارئ و يعني ورحت اوقف السياره اتصلت علي وانا لسه في السياره يعني باقي ما وقفت لسه ما وقفت እሱ ምንድነው የሚለው መኪና እስካቆም እንኳን አልታገሰችኝም ገባች ወለደች ወለድኩኝ ብላ ነገረች እሱ መኪና ያቆመ 2 ደቂቃ ውስጥ هذا اللي حصل كله يعني انا حتى اثار الولاده اثار انه حتولد ما في يعني قبل لا تروح المستشفى كانت تسوي مكياج كانت تعدل نفسها تظبط نفسها እዚህ ጋር አንተ ስትናገር ለጉባኤው ما مهتمه ለአንድ ሴት ትንቢት ስትናገር ነው ባይዘዌን የተቀበልኩትና እየሳቅሽ ትወልጃለሽ ግን ሰይጣን ህይወትሽን ልጅሽን ህይወት ይፈልጋል ትል ነበርና እኔ ስለ አማኝ ነኝ እዚህ ስትናገር እኔ እዚህ የለው እዚህ ጉባኤው ውስጥ ምናገረው በዩቲዩብ ያያየሽ ነው በዩቲዩብ በስልክ ያያየው አሚን ይያልኩኝ ይቀበላለሁ የ7 ወር ነበርኩኝ እና ከዛ በፊት 7 ሆስፒታል ኦሬዲ ገብተን ኦፕሬሽን ትሆኛለሽ ቀደም እንዳሉት ምላጭ የሚወድ እንትን አለ መንፈስ አለ እውነት 7 ሆስፒታል ገብቼ የመጨረሻው ሆስፒታል ላይ ኦሬዲ 2 ደቂቃ እንዳለው መኪና እስከሚቆም እኔ ወለድኩኝ እየሳቅሽ ትወልጃለሽ የሚለውን ትንቢት ነግረሽው ነበር አዎ ነግሬው አሾፈብኝ ከዛ እኔ ደግሞ የኔ ኢየሱስ ይሰራል ታያለህ አልኩት ምን አልከ ያን እየሳቅሽ ትወልጃለሽ ስትልበዩ ايش قلت يتضحك تولد صدقت على طول امنكم كزان ودي متاوين كسوا غار ايش من دحين صار الكلام هذا له سنه انا لين دحين احبك وبتفرج فيك في اليوتيوب على طول وهذه ما هي اول مره انا اجي هنا ممكن جيت انا رابع مره ከዛ ከአንድ አመት በፊት ነው ይሄ ታሪክ የጀመረው ነው የሚለው ከዛ በኋላ እሷ ካለችኝ በኋላ አመንኩኝ እንደውም በዩቲዩብ እከታተልሃለሁኝ በጣም ወዳሃለሁኝ እኔ ራሱ ወዳሃለሁ انا مبسوط اني انا جيت هنا እኔ በጣም
ደስተኛ ነኝ እዚህ ስለመጣውኝ አንተን ስላየውክም ቴንክ ዩ ጌታ አክብርልኝ فيديو ستاي من يسمعها البيو تشوف فيديو ايش تشوف ايش تفكر انا بشوف الفيديوهات واللي يشوف جميعها بيتي بتعلمني ترجم لي الكلام فانا بقعد اصدق يعني خلاص يعني كلامه صحيح يا تاريخ يا لجي تاريخ كونه بኋላ አምናለሁ በቃ እከታተላለሁ ደስተኛም ሆናለሁ አሁን ራሱ ትናንትና እንደዚህ በጣም እኛ ቤት ባይዘው እኛ ቤት ራሱ ማለት ነው መንፈስ አለ የሚመለክ መንፈስ ባቴም አምላኪ ነበር አንዱ አሜሪካ አንዱ ሳውዲ ተበታትነን ያለን ኦሬዲ እና በጣም እየተከታተልኩኝ መንፈሱን ያባረርኩኝ ዛሬ ለዚህ ቦታ በቃውኝ ግን ከበፊት በብዙ ስቃይ ነው ያለፍኩት የጌታ ሰው ወይም ደግሞ የጌታ ልጅ ባልሆን ጌታ ባይደርስልኝ እንደነሱ ተበታትነን እንቀር ነበር እና አሁን እሱ ዩቲዩብ ሳይ በምን አማርኛ ይገባዋል ምንድነው አይገባውም አማርኛ እኔ አረብኛ እችላለሁኝ እሺ እሱን ተረጉምለታለሁኝ አንቺ ተረጉምለታለሽ እኔ ነኝ በጌታ የሚያደርኩት እኔ ነኝ አሁን እሱ በጌታ ነው አዎ በጌታ ነው በመጀመሪያ ሙስሊም ነበር እሺ 7 አመት ይወደኝ ነበር ከዛ እኛ ቤት ብዙ ታሪክ አለ እኔ ነግረዋለሁ እኛ የመጀመሪያ የኢትዮጵያ ባለሀብት ቤተሰብ ነበርን ግን ያ ባለሀብት አላዳነንም ያዳነን አንድ ኢየሱስ ብቻ ነው አቼ ማሐላ የኔ አጎት አንደኛ ዋሽንግተን ዲሲ አሁን ትልቁን ፎቅ እየሰራ ነው ግን እኔና እሱ ኮንታክት የለንም እሱን ያሳየኝ ነግረዋለሁ እሱ ዛሬ እኔን አረዳኝም የረዳኝ ከሞትም ከሁሉም የረዳኝ ኢየሱስ ነው እሱን ካመንክ እኔ አገባሃለሁ እሱን ካላመንክ ግን ቀርብኛል ዳይ እሺ አለ አመነ ቤቴ መጣ ከዛ ተጋባን ለዚህ በቃን አሁን በጌታ ነው እሱ አዎ በጌታ ነው እንኳን ጌታ ረዳ አሜን ምንድነው የሚባለው ترجمي ኢሳ ሳደቅ እኔ እንኳን ረብ ኢሳ ሳደቅ እንኳን ረበና ሳደቅ ኢየሱስ ጌታ ነው ምንድነው በአረብኛ ኢሳ ረበና ኢሳ ረበና ኢሳ አጉል አሜን አሜን እኔ በጣም ወዳለሁ ሰላም ማለት ፈልጋለሁ አይ ተባረክልኝ ጌታ ይባርካችሁ ከፍ በሉ እንደዚህ ሸንቃጣ ነኝ ጌታ ይባርክ አያችሁ ወፍራም ነው ትሉኛላችሁ ግን ከፍ በሉ ወዳችኋል ልገናኛለን